ወራህመቱላሂ ወበረካቱ ድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ለሙስሊም እህት ወንድሞቼ ረመዳን ሙባረክ ብያለሁኝ። እንግዲህ አላደረሰኝም ነበር ይቅርታ ማለት ነው። ዛሬ እንግዲህ በምታዩት መልኩ እንግዲህ ሽሮ እየቆላሁ ነው ማለት ነው። ወደ መጨረሻ አካባቢ ነው አንዴ ሲቀረኝ እስቲ ለም ቪዲዮ አልቀረም እንትን ካሜራ የከፈትኩት እንጂ ያው ቆልቼ ምናምን መጨረሻ አካባቢ ነው ማለት ነው። እና በምታዩት መልኩ ሪያሊቲ የዱቤ ሽምብራ ሽሮ ማለት ነው። እና አሁን ላይ ሽሮ በጣም እየጨመረ ነው ዋጋው እና አንድ ኪሎ 170 ምናምን ይሄዳል። ለምን ቤት ውስጥ አላደረግም የተከካው ማለት ነው። ተቆልቶ የተከካው 170 ምናምን ይሄዳል እና ቤት ደግሞ ጥሬውን ገዝተን ስናዘጋጅ ነበረ ቀንሳል ማለት ነው። በምታዩት መልኩ ከዚህ በፊት የአፌስቲ ቆልቼ ያለ አይነቴ የሚሰራ የቆላሁ ነገር ነው ማለት ነው። እንደኔ የማይመስለው ይሄ ደግሞ አዲስ ስራ ነው ማለት ሽሮ ከዚህ በፊት ማንጠቀም አላደቃል አይደለ ለሽሮ የማይሆን የሚመስለን ሰዎች ስላለን እስቲ ላሳያችሁ። ይሄ ምንድነው ማለት ነው። እና ከዛም በኋላ ያው እንደዚህ ቆልቼ አይሸከሸክም ገለባው አይነሳም ከላይ ያለ ነገር እና መጀመሪያ ላይ አላምነውም እንዴት እንደዚህ ይሆናል ምናምን ብዬ ነበረ። ግን ሄጄም ስጠይቅ ወፍጮ ቤት እንደዛ ነው ያሉኝ። አይነሳም የተሸክሽኮ ገለባው የሚነሳ አይደለም። ምክንያቱም ስስ ነው በጣም ምንድነው ያለው አማራጭ ዝም ብሎ መፈጨት ደግሞ የተለየ ነገር ይኖራል። ደርቆ ይቆላል ከዛም በኋላ ዝም ብሎ ነው የሚፈጨው ማለት ነው። እና ይሄን ይመስላል ለእንትኑ። ሌላው ነገር ደግሞ እንደምታዩት ወፍጮ ቤት የሾርባ ገብስ እንዲሁም ያው ሽምብራውንም ለመገዛዛት ሄጄ ነበረ እና ባለፈው በምታዩት መልኩ ጤፍ ማሻአላ ደህና ነው አሁን ላይ ማለት ነው። በጣም አሪፍ ላይ ነው ያለው። ብዙም እንትን አይደለም። ማኛ የተባለ ጤፍ 11,000 ነው ማለት ነው። እና ማኛ የተባለ ጤፍ 11,000 ጤፍ ስንት ሆነ? 12,000 ጤፍ ስንት ሆነ ይላል ማለት ነው። እና አሪፍ ልሰራበት ናቸዋለሁ በዚህ ሰዓት ላይ አሁን ደህና ስንት ናቸው ንገሩ። እየቆየ በሄደ ሰዓት መታ ይገዟቸዋል ይጨምራል ማለት ነው። እንደዚህ መደዳው ለምን አሁን አዝመራ የሚነሳበት ሰዓት ነው። ገበሬው አውጥቶ የሚሸጥበት ሰዓት ነው። እነዚህኞቹ 110 ትንሽ የቀነሰው እና ይሄ ደግሞ ቀይ ጤፍ ነው ማለት ነው። በጣም የሚያምረው ቀይ ጤፍ ከምላችሁ በላይ መልኩ በጣም ነው የሚያምረው። የሆነ በቃ እነዚህ ለመስጠት እሞክራለሁ ከለር እንጂ ቀይ ጤፍ ጨለም ብሎ ነው እንጂ በጣም ነው የሚያምረው ጤፉ አንድ ወጪ የለውም። እና አሁን ላይ ደግሞ በጣም የሚመከረው ቀይ ጤፍ እንድንበላ ነው ማለት ነው። ታውቃላችሁ ኢትዮ ኑሮ ያው ብዙም ራሳችሁ የምትጠብቁበት ምናምን ሁኔታ የለም። ስለዚህ በምንድነው ቀይ ጤፍ ከጎን እያደረግን ነጭ እንጀራ ከጎን እንዲሁም ደግሞ ቀይ ጤፍ ከጎን እያደረግን መመገብ እንዳለበት ነው የሚነግሩን ሀኪሞች። እና እኔም ባለፈው እንደዚሁ ጫን ብሎኝ ሄጄ ነበር እና ቀይ ጤፍ መጠቀም አለብሽ አለኝ ማለት ነው ዶክተሩ። ቀይ ጤፍ ተጠቀሚ አለኝ። ይሄ ደግሞ ማሳያችሁ ሩዝ ነው። ሩዝ ስንት ገብስ ነው ለቅንጬ ለሾርባ የሚሆን አለ የተፈተገም አለ ድፍኑም አለ ማለት ነው። እና እኛ የገዛነው የተፈተገውን ነው። ይሄ ደግሞ ማሽላ ነው ማለት ነው። ማሽላ ከጤፍ ጋር አብሮ የሚቀላቀል ማለት ነው። ይሄ ደግሞ ለውዝ ነው። እና ማሽላዎች የተለያየ አይነት ነው ያለው ማለት ነው። የተለያየ አይነት ይሄ የተደረደሩት ማሽላዎች ናቸው። እና ልክ እንደዛውም ደግሞ ዋጋውም እየቀነሰ እየጨመረ የሚሄድም አለ። እና በተርታ ነው የሚያስቀምጧቸው። ዋጋቸው ተመሳሳይ የሆኑት በተርታ ነው የሚቀመጡት። እና በዚህ መልኩ እንግዲህ በቆሎም አለ። የምታዩት ያውን በቆሎም አሁን ላይ ምንም አይልም ማለት ነው። እና ወረድ ያለበት ሰዓት ነው አሁን ኑሮ እንደነገርኳችሁ ትንሽ ሽሮ እህል ምናምን ነው እንጂ በጤፍና በበቆሎ ምናምን ደረጃ ደህና ነው ዋጋው ማለት ነው። እና
እላችኋለሁ ውድ ቤተሰቦች። ምክንያቱም እዛ ስንሆን ሁሌም ችግር፣ ሁሌም የለም አጣን የምንበላው ምናምን ምናምን የምንሰማው ይሄን ነገር ነው። ግን ደግሞ አልሐምዱሊላህ ቤት ውስጥ በረካ አለ። እኔ 25 ኪሎ ካስፈጨው ከወር በላይ ነው የምጠቀመው ማለት ነው። ከጎን ስንዴ ካለው አምባሻ ነገር እንደዛ ለቁርስ ከተጠቀምን ከወር በላይ እንበላዋለን ማለት ነው። እና ይሄ ደግሞ የሽሮ ነው ማለት ነው። ያሳየኋችሁ የተከካ አለ ሽምብራ፣ ቀዩ ሽምብራ ዱቤ ሳይሆን ማለት ነው። አተሩ እና ይሄንን ሽምብራ ነች እህል ነው እያሳየው ያለው። ይሄ አሁን የተፈተገው ነው። ያው ምንም የለውም። በፊት ላይ እኛ ድፍን እየገዛን እናሸከሽከው ነበረ። ከዛ ወጪው ይበዛል ማለት ነው። ለምሳሌ 15 ኪሎ ብትገዙ 15 ኪሎ ሲከካ ምን ሲል ይደቃል፣ በዱቄት ይወጣል፣ በብጣሪ ይወጣል። ስለዚህ ዞሮ ዞሮ የት ነው የሚሄደው? ቦታው ነው የሚሄደው። በጣም ነው የሚጎልብን። ስለዚህ እኔ አሁን ምን አደረኩኝ? እኔ የተከካውን ማለት የተሸከሸከውን የተፈተገውን ገዝቼ እንትን ያልኩት ላይክ ሼር ሰብስክራይብ በማለት እና ውድ ቤተሰቦቼ የበሶ እህልም አለ እንደዚህ ተዘጋጅቶ የተቀመጠ በሶ ገብሱ ተቆልቶ ምን ብሎ የተዘጋጀ ነው። ይሄ አሁን ወስደን ብቻ ማስፈጨት ነው። የተወሰነ በጠር እናደርገዋለን። ብዙ ነው። ምክንያቱም ከድካማችን ብዙ የሚያቀልል ያለው ማለት ነው። ማሻላ እኔ ደስ ነው የሚለኝ አንዳንዴ። በፊት ላይ ብዙ ነገር ደክመን ምናምን ነበረ። አሁን ግን ጽድት ባለ መልኩ እንደዚህ ይቀርብልናል። አስፈጭተን መጠቀም ነው ማለት ነው። ኑሮን ቀለል ማድረግ ከድካም ከብዙ ነገሮች ራሳችንን እንትን ማለት አለብን ማለት ነው። ለምን እንደዚህ በተዘጋጀ ሁኔታ ወስደን ብሩ ጨመር ይላል። ያው ነው ግን ዞሮ ዞሮ ስናስበው እላችኋለሁኝ። እንግዲህ ቤተሰቦቼ ሰላማችሁ ይብዛ። መልካም የረመዳን ወር ይሁንላችሁ። እንዲሁም ክርስቲያን ወገኖቼ የዘንድሮ የአብይ ጾም እንግዲህ አንድ ላይ በመያዙ ያው ሀይር ነው ማለት ነው። ሁሉ ነገር አላህ በወደደው መልኩ ነው የሚያስኬደው። አምናም እንደዚሁ ነበረ የጾምነው ማለት ነው። እኔ መምጣቴ ነበረ የተወሰነ ወራቶች ነበሩኝ የዛኔ ማለት ነው። ኢትዮጵያ ከገባው ዘንድሮ እንግዲህ አመት ሞላኝ ማለት